ዩቲዩብ ያልጀመራችሁ ልጆች ይህ ቪዲዮ ከደረሳችሁ እድለኛ ናችሁ። ምክንያቱም እኛ እንደዚህ የሚነግረን ሰው አጥተን እስከዛሬ በጣም ለፍተናል፣ ረጅም ጊዜ ለፍተናል። ይህንቺ ሚስጥር የሚነግረን ሰው አጥተን ዩቲዩብ ቻናል ከመክፈታችን በፊት ማወቅ ያሉብን ብዙ ነገሮች አሉ። መክፈቱ እኮ የ2 ደቂቃ ስራ ነች። እውነት ለመናገር የ2 ደቂቃ ስራ ስም መሙላት፣ ኢሜል መሙላት ምናምን ነገር ነች። ከዛ በኋላ ግን ምንድነው እኔ የምፖስትበት ከኔ ጋር የሚሄደው ነገር ምንድነው ብለን ማናችንም ለይተን አናወጣ። ስንት አንዶቹ አውቀውበት የገቡ ወይ ደግሞ ሌላ ከዚህ በፊት የነበራቸው ዩቲዩብ ላይ ተሳስተው እልህ አስጨርሷቸው አዲስ ቻናል የከፈቱ ልጆች እንጂ ይሄን ሚስጥር አያውቁትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድና የተከበራችሁ ክርስቲያን ወገኖቼ ሰላም ብያችኋለሁ። ለቤቱ አዲስ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ ማለት ነው። አብዛኞቻችን ስህተት የሰራ ነው። አሁን ላይ ቻናላችን በጣም እየወረደ እየወጣ ያለበት ምክንያት አንዴ ቪው ከፍ ይላል፣ አንዴ ዝቅ ይላል። ምክንያቱም ለምንድነው? ካታጎሪ ስለመንቀያየር። ካታጎሪ ምን መሰላችሁ? ዘርፍ ማለት ነው። ዘርፍ ማለት ነው። አሁን ቪዲዮ ፖስት ስናደርግ ያስመርጠናል አይደል? ክሩም ላይ መዝናኛ ነው ያን ካታጎሪ፣ ኤጁኬሽን ነው፣ ፖለቲካ ነው፣ ቭሎግ ነው፣ ትራቭል ነው። በቃ በጣም ብዙ አይነት ነገሮችን ያስመርጠናል አይደል? ዛሬ ካታጎሪን ኢንተርቴይንመንት ካደረኩት ነገ ደግሞ በፖስት ቪዲዮ ምናልባት ያ ቪዲዮ ስለ ትምህርት ከሆነና ትምህርት ካታጎሪ ብመርጥ ቻናሌ ኦሬዲ እየሞተ ነው የሚሄደው። ይሄን ደግሞ ያወኩት እኔ ቆይቼና አሁን ላይ ነው። በፊትም አወራ ነበርኩ፣ ባይዘው በፊትም እናገር ነበርኩ፣ ግን ለምን እንዳልተገበርኩት በጣም ግራ ይገባኛል። ወደ አንዳንዴ ስልብ የሚያረጋችሁ ነገር አለ፣ ረሳሁት። ችግር የለውም ብዬ ነው ያሰብኩት። ግን በአንድ አይደለም ቻናል የሚገድለው፣ በተለያየ ሰዓት ነው የሚሞተው። ታውቃላችሁ? መጀመሪያ ላይ ኤጁኬሽን ብላችሁ ከጀመራችሁ በኤጁኬሽኑ ብትቀጥሉ በጣም ምርጥ ነው። ኤጁኬሽን ደግሞ ሲጀመር ለኛ አይሆንም። ይሄ አሁን ኤዲቲንግ ምናምን ራሱ ስትፖስቱ በኤጁኬሽን አታርጉት ፕሊስ። ምንድነው ምን አርጉ መሰላችሁ? ሃውቱ የሚለውን ካታጎሪ ምረጡ። ታሳያችኋለሁ ማለት ነው። ሃውቱ የምትለውን ካታጎሪ ምረጡ። ምክንያቱም ካፕከት በኤጁኬሽን እንደማይካተት አሁን ላይ ሰምቻለሁ። ኤጁኬሽን ካታጎሪ ላይ አታድርጉ never ever። ምክንያቱም እሱ ስለ ኤጁኬሽን ማለት በጣም የተማሩ ምናምን ነገር በቃ በሰፊው እንትን የሚሉ ሰዎች ናቸው ኤጁኬሽን መምረጥ የሚችሉት። ክፍያውን በጣም ይለያል። አሁን ዝም ብለኛ ካፕከት ምናምን ለካኛ ማስተማር ይመስለናል። አይደለም፣ አሰራር ነው። በአሰራር ነው እንጂ የሚመደበው በትምህርት አይደለም ብሎኛል። እና አሁን ላይ ለአብዛኛው የማዳም ቅመሞች ይሄዳል ብዬ ማስበው ኢንተርቴይንመንቱ ነው። ምክንያቱም ብዙ ነገር አሁን እናንተ ቭሎግ አሰሩም ቭሎግ መስሩ ከሆነ ቭሎግ አርጉት። ቭሎግ አይሰሩማ፣ አይቻልም። እዚህ ሀገር ቤታቸው መቅረጽ ምናምን ስለማይቻል ቭሎግ አታድርጉ። ያው አንዴ ጀምራችሁ ስለማታዛልቁት። እኔ የተሳሳትኩትን ስህተት ይዩልኝ። አንድ በመደዳ ወይ ኤጁኬሽኑን አልቀጠልኩ ወይ ኢንተርቴይንመንቱን አልቀጠልኩ። 1-2 ቭሎጎች ሰርቻለሁ። ከዚህ በፊት 3 ቭሎጎች ሰርቻለሁ መሰለኝ። በሳቱ ቪው አለው። በርግጥ ቭሎግ ቪው አለው። እውነት ለመናገር ቪው ይመጣል፣ ሰብስክራይብ ይመጣል፣ ያበረታቷችኋል። የማዳም ቅመሞች ናቸው፣ አላህ ይስጥልኝ። እና ኢንተርቴይንመንቱ እንደውም ሰብስክራይብ አያመጣም፣ ቪው አለው። ሰብስክራይብ ብዙ አያመጣም። ምናልባት እናንተ ፖዚቲቭ ቲንከር ከሆናችሁና ጥሩ ነገር የምትናገሩ ከሆነ ሰዎች በቃ አይምሮአቸው አስተሳሰባችሁ ስለተመቻቸው ሊያደርጓችሁ ይችላሉ እንጂ ወሬውን አይተው ላጥ ብለው የሚወጡ አሉ። የእናንተ ወሬ ሳያዳምጡ ራሱ ይሄ አነጋጋሪ ወሬዎችን ስታቀርቡ ብዙ ጊዜ አስተያየት ከሰጣችሁ ምናልባት ከነሱ ጋር የሚሄድ አስተያየት ከሰጣችሁ ሰብስክራይብ ሊያደርጓችሁ ይችላሉ እንጂ ወሬ ቪው ያመጣል፣ ሰብስክራይብ አያመጣም። አንዳንዴ 100,000 ታይቶ ሰብስክራይብ 100 እንኳን የማይደረጉ አሉና ቭሎግ ምናምን ያመጣል። በእርግጠኝነት ቭሎግ ሰብስክራይብ ያመጣል። ነገር ግን ቪው ምንም አይልም፣ ቀጣይነት ይፈልጋል። ዛሬ ሰርታችሁ ነገ የምትተውት መሆን የለበትም። በቃ ያ ቤት ይመቻችኋል እናንተ ቭሎግ ለመስራት፣ በቃ በቭሎግ ጀምሩት፣ ቀጥሉ። ምንም አትቀያይሩ። ካታጎሪ የሚለውን ነገር አትቀያይሩት በፍጹም ማለት ነው። ሲቀጥል ምንድነው መሰላችሁ? አሁን እኔ ባለፈው ይሄ አድሰንሱ ሰዓት በጣም ብዙ ቪዲዮ ነው የደለትኩት። ለምን ይሄ ሪዩዝድ ኮንተንት ይልብኛል በሚል ፈርቼ በጣም ብዙ ቪዲዮ ደለትኩኝና ቻናሌ ሞተ። እኔ ባይዘው ያልጨነቅም አንድ ያመንኩት ነገር ቢኖር እሰራበታለሁ ብያምኛለሁ። ለምን 10 ቪው አይኖራኝም? ምንም ቅር አይለኝም ሐቂቃ። ለምን እሰራበታለሁ? አሁን ላይ ዝም ብዬ ያሟሟኩ ነው እንጂ ሰራሁ አይባልም። ቦታው አይመችም። ይህ ቪዲዮ ትላንትና ግማሹን ቀርጬ ግማሹ እሷ ተነሳችብኝ። እሷ ከተነሳች በኋላ ስለማይመች
አቋረጥኩት ቀረጻውን። የ6 ደቂቃ ምናምን ቪዲዮ ነበረኝ። አሁን ላይ ዛሬ ላይ ደግሞ ልብስ ምናምን ቀየርኩ። ስለዚህ ያኛውን ሐሳብ ትቼ በዚህኛው ስታይል መጣውና ስለማይመች እንግዲህ ይሄ ሰራው አይባልም። ጀስት ራሴን ለማስተዋወቅ ያክል የሆነ ፕራክቲሳችሁን ትንትላላችሁ ታዳብራላችሁ። ይሄ ልምድ ምናምን ንግግር ካሜራ ምናምን የሚሉትን ነገሮች ነው እንጂ አረብ ሀገር ቁጭ ብለን እውነት ቪዲዮ ሰራን አይባልም። ግን በነገራችሁ ላይ ጎበዞች አሁን ቋንቋ ብታስተምሩ ልጆች አሉ። ከኔ ራሱ እንትን ያላችሁ ልጆች በጣም ጎበዝ በርቱ፣ ችግር የለውም። ቪው ኖረ አልኖረ ዝም ብላችሁ ስሩ ነው ብላችሁ እኔ ዝም ብላችሁ ስሩ። አንድ ቀን ደግሞ አንድ ቪዲዮ ቫይራል ከወጣ ሁሉም ነው የሚወጣው። እና ዲሌት አታድርጉ። ከማድረጋችሁ በፊት ደግሞ አትፖስቱ። የሰው ቪዲዮ አሁን ለምሳሌ በደንብ ኤዲት ካለው በደንብ ቅንብር ካለበት የሰው ቪዲዮ ይሆናል። ዳይሬክት ከዛ እንደወረደ አምጥታችሁ ቻናላችሁ ላይ አትጫኑት እንጂ ኤዲት ከጨማምራችሁበት በደንብ አድርጋችሁ ይቻላል። ኮፒራይት ማለት ነው። ኤዲት ጨምሩበት፣ ጽሁፎች ጨምሩበት፣ የሆነ ነገር አድርጉለት ይቻላል። እንደወረ ሙሉ ለሙሉ አይደለም ባይዘው። ለምሳሌ 12 ደቂቃ ቪዲዮ ቢሆን ወስዳችሁ 12ቱንም ደቂቃ መጫን አይደለም። በመሃል መሃል እየቆራረጣችሁ ቢያንስ 5 ደቂቃው ምናምን ነገር ከዛ የራሳችሁን ሐሳብ ብትጨምሩበት በደንብ ብታብራሩበት ምንም ችግር የለውም። ኮፒራይት አይዝም። ብዙ ዩቲዩበሮችን ገብታችሁ አሁን እሸቱ መለሰና ዳሎል ኢንተርቴይንመንት ባለፈው አይታችሁ ከሆነ ዳሎል ኢንተርቴይንመንት በደንብ ስለሚያቅ እሸቱን ከባምቢ ጋር የተጣሉበትን ቪዲዮ አምጥቶ በደንብ አድርጎ እየሰራ ነበር። ስለሱም እያሳየ ነበር። ስለዚህ ኮፒራይት አይዝም። በደንብ ማብራሪያ ከሰጣችሁበት አይዝም። በሱ ብቻ ሳይሆን እኔ የማያየሁት ያጠናሁት ነገር ስለሆነ ማለት ነው። ዲሌት አታድርጉ። ካታጎሪ አትቀያይሩ። 2 3ኛ ደግሞ አሁን ዝም ብሎ ሚረባ ማይረባ በየቀኑ ቪዲዮ መጫን ሳይሆን አልፎ አልፎ ቢያንስ ማለት ነው በሳምንት አንድ ቪዲዮ ጥራት ኤዲቱን አሪፍ አድርገን ብንሰራ አሪፍ ነው። እኔም አያስችለኝም። አሁን አንድ ቪዲዮ እንደቀረስኩ ዳውንሎድ አድርጌ ፖስቺ ነው ቢለኝ ጋላሪ ውስጥ ካለ አያስችለኝም። ግን ቢቻል በደንብ ኤዲቱ በደንብ 2 ቀን 3 ቀን ጊዜ ሰጥተን ፍሪ ሰዓት በደንብ አድርገን ኤዲት ብናደርገው በየቀኑ ቪዲዮ ዝም ብሎ ማይረባ ቪዲዮ ከመፖስት አንድ ቪዲዮ ደና ቪዲዮ ከተፖስት ለክፍያ እሱ ነው። ዝቅተኛ ቪው ያላቸው ቪዲዮዎች ብሩ አይቆጥርም። ዝቅተኛ ቪው ግን አንዱ ቪዲዮ ደና ቪው ካለው በደንብ ይቆጥራል። 10 ቪዲዮ ከምንሰራ አንድ ቪዲዮ ደና አድርገን አቀናብረን ብንፖስተው የተሻለ ይታያልና ያልጀመራችሁ ልጆች ካላችሁ ፕሊዝ መጀመሪያ ምንድነው መሰራው የምግብ የሚመችሽ ከሆነ የምግቡን ብቻ ቀጥይበት። በቃ እኔ አሁን ላይ እርግጠኛ ሆንኩበት ነገር ይሄ ነው። የምግቡ የሚመችሽ ምግብ ለመቅረጽ የሚመችሽ ነገር ከሆነ ምግቡን ብቻ ቀጥይ። ስትመርጪ ካታጎሪሽን ኩኪንግ ነው ፉድ ነው ምናምን የሚላል ካታጎሪ ላይ እሱም ምረጪ። ይሄ መዝናኛ አነጋጋሪ ወሬዎቹ ምናምን የምትፖስቱ እናንተ ኤዲት ማድረግ በደንብ የምትችሉ ልጆች ልክ እኔ ሌላ አልፎ አልፎ አንዳንዴ ይሰራለሁ አይደል? እነሱን እንደምሰራው የምትችሉ ልጆች እሱን ስሩ። ኢንተርቴይንመንት ብቻ አድርጉት። እሱ ሰው በቃ መዝናኛ ነው እንግዲህ ስድብም ንግግርም ወሬም ምንም በመዝናኛ ዘርፍ ነው የሚመደበው። እሱ ምረጡለት። ካታጎሪ አትቀያይሩ ፕሊስ። ለምን አንድ ቀን ቻናላችሁ ይወጣል። ዩቲዩብም ደግሞ እያጠና ነው ስለናንተ። ገባችሁ? ለምን እንደሆነ ታውቃላችሁ? ካታጎሪ ስንቀያይር ይሄ ዘርፍ ስንቀያይር ለምን እንደማይበተን ታውቃላችሁ? ማይሰራጭ ቪዲዮአችን ለምሳሌ አሁን ስለ ዩቲዩብ ብቻ ቪዲዮ ሲፖስት ቁጭ ብለው የሚያዳምጡ ሰዎች አሉ። እኔን ዛሬ እንደዛ ያዳመጡኝ ነገ ምግብ ይዤ በመጣ ምግብ ላያዩልኝ ይችላሉ። አስባችሁታል? የትላንትናውን ቪዲዮ አይተውልኝ የዛሬን ሳያዩልኝ ሲቀሩ ዩቲዩብ ሳጀምሩ ከሆነ ይሄን ቪዲዮ የሰማችሁት በጣም እንደሚጠቅማችሁ እርግጠኛ ነኝ። ተጠቀሙበታላችሁ። መጀመሪያ ለኛ እንደዚህ ፍትፍት አድርጎ የሚያስረዳ የሚነግረን ብናገኝ ኖሮ እንለፋም ነበር እውነት ለመናገር። እና ሰብስክራይብ ያላደረጋችሁ አድርጉኝ። 10,000 ያስገቡኝ እስኪ ውድ ሀገሬ ልጆች። እኔም ያለ እናንተ ማን አለኝ? ማቃውን ነገር አሳውቃችኋለሁ። መታቁቱን ነገር ደግሞ ጠቁሙኝ። ያው የድምጽ ጥራት የለውም በቪዲዮዬ ምንም ማድረግ አልችልም። ማይክ መግዛት አልቻልኩኝም። ስለዚህ ምንም አማራጭ የለኝም። በዚሁ መቀጠል ነው በተቻለኝ አቅም እና ይገዛል ኢንሻአላህ። እስኪ ከተመቻቸ ይገዛል።